ብልጽግና ደጋፊ የሆነሽ ባለሀብት እናንትን ጓደኛ ውሽማውን አውቃለሁ እና የእውነቴን ነው የምነግራችሁ። እና እሷ ማለት ነው በአጋጣሚ ከኔ ጋራ የኔ አንድ ጓደኛ ከአውሮፓ መጥቶ ባህር ዳር በሆነ አጋጣሚ ከልጅቱ ቤት አግኝቻታለሁ። በአካልም በጣም መጽሐፍ ትጽፋለች፣ እንደዚህ የተለያዩ ነገሮችን ታደርጋለች እና አግኝቻት አውቃለሁ እና አውርተን እናውቃለንም። ሻይ ቡና ብያለሁ ከሷ ከቤትም እና እኔ ወደዚህ ስመጣ ወደ አሜሪካ ስመጣ ስልኳም ስለነበረ ደውዬላትም አውቃለሁ እና ከፖለቲካው እንዴት ነው ምናምን ብላ ልጀነጅ ነው የፈለገች። ብልጽግና እንደዚህ ነው ምናምን ብላ የእውነት ነው ከመጣ እና እሱ ጋራም ግንኙነት እንዳላት አውቃለሁ እና እኔንም አውርታኝ ታውቃለች እና ልጁን ስለመጣ ምንም ሳይሆን በቃ እኔ ዝም ብዬ በርቀት ዝም ብዬ የሆነ እንትን የምረዳው ነገር ነበር። አስፈላጊ ከሆነ የልጅቱን ራሱ ልናገር እችላለሁ። ስልክ ቁጥር ሁሉ ምናምን አለኝ ከሷ ጋር የሚገናኛት እና ልጁ ፋኖ ጋራም እያለ ከብልጽግና ከልጅቱ ጋራም በብልጽግና ጋር ግንኙነትም ነበረ እና ያው እንግዲህ ከባድ ነው። የወጣን ሰው የተለያየ ነገር ቢያደርግ ዞሮ ዞሮ ፕሮፓጋንዳ ቢሰራ አይ መውጣቱ ማይቀር ነው። ግን ብዙ ነገር ተሸፍኖለት እንደኖረ እኔ አውቃለሁ። እኔ የማውቃቸው ነገሮች ራሱ አለኝ። በመጠጥ እየተገፋፋ የሚያደርጋቸው ነገሮች እንዳሉ ምናምን ብዙ ነገር እኮ እናውቃለን። ማለት እሱ አይችልም ሲጠጣ ምናምን እና ሲሰክር ጠጥቶ ሰክሮ ቀርቶ ሲሸተው ቢራ ምናምን ሲሸተው እንደሚያመውና የሆነ አብሾ እንዳለበት እኮ እናውቃለን። ይሄ ደግሞ ሸፍነውለት የኖሩት የትግል አጋሮቹ ናቸው። አሁንም ሲሄድ በቃ አላማ ይሄ ነበረ፣ ይሄን አሳክቼ ወጣው ምን ችግር አለው? ሌላ ታሪክና ሌላ የትግል መዘዝ ከማምጣት ማለት ነው። ግን እሱ ስላላለ እኛ ምንም ከወጣንለት የዛሬ በጣም የተንሳየ ቀን እንዲያው ዝም ብለን ቀለል አድርገን ብናወራ ደስ ይለኝ ነበር። እኔ እንዲያው ብቻ ሰውን እንዲያው ትንሽ ላውራ ብዬ ነው የገባው እንጂ ዛሬ በጣም የፖለቲካ ምናምን የሚወራበት ቀን አይደለም ነበር። ሀጣት እንደው ቀለል ብታረጉት አየሩን ራሱ ደስ ይለኛል። ላይ ምን መሰለ መነጋገሪያ ሆኗል እንጂ ያረጋችሁ ነገር ምን መሰላችሁ ወደደም ዛሬ ነው እንትን ያረገ ለዛ ነው ራሱ እንደዋሸ እዛው ላይ እኮ ራሱ ምስክር ነው። የአርበኛ የምንላቸው መሪ የምንላቸው የነሱ ልጆች አሜሪካ ባህር ዳር አዲስ አበባ ናቸው ያለው የማን ልጅ ነው? ሁሉም ያሉት በሶስት ዓመት የት ሊገቡ ነው? የት አድገው የት ገቡ ነው? በሶስት በአራት ዓመት ኪሳቸውን እያደለቡ ምናምን ያለው ደግሞ በዚህ ጋር ታሚን ይዞታል። ኤኒዌይስ አማን ምን መሰለህ አሁን ዛሬ ነው አዲስ መግለጫ እየሰጠ የነበረና ሚዲያ ላይ እየተሯሯጠ ያሳፍራል። ዞሮ እኛን የመሰለ ጀግና አለ ገና እንሰራለን ታሪክ። እናንተ አላችሁ ዩኒቨርሲቲ ተመርቃችሁ ወጣችሁ ምናምን ታግላችሁ ታጥቃችሁ ተራሩጣችሁ ይህን ማድረጋችሁ በራሱ ትልቅ ነገር ነው። እውነት ለመናገር እኔ ለሴቶች ታጋዮች በጣም ክብር አለኝ። እውነት ማንም ወንድ ያውደለደለ ግራ ቆርጦ በዚህ በሱዳን በመተማ ሀገር ሲሄድ ሴቶች ወደ ትግል ገብተው ምናምን እንደዚህ ነገር ማድረጉ በቃ በጣም እኔ እንዲያው አይግደሉ ጥይትም አይተኩሱ፣ ግን በቃ ወኔ አድርገው ወደ ትጥቅ ትግል እንደዚህ ገብተው ማየት በራሱ ትልቅ ታሪክ ነው። እግዚአብሔርን በጣም ነው የሚገርመው እና በጣም ትልቅ ነገር ነው። ይሄ ለአማራነት ትልቅ ክብር ነው። ቀላል ነገር አይደለም። ይሄ የሚደረገው በሙሉ በቃ ትልቅ ነገር ነው። ምክንያቱም ለሀገሩ ኢራን ለሀገራቸው እንዴት ነው ወጥተው እንሞታለን ያሉ አሮይቱ ሳይቀሩ ነው ወጥተው ወደ አደባባይ የወጡት ለሀገራቸው ፍቅር። እስካሁን እጅ የሰጠ ሴት ፋኖ የለም። ወንዶች ተዋረዱ። ጀግና ናቸው። እውነት ነው። የሚሰጥ ፋኖ የለም። እግዚአብሔርን ነው የምልህ። እኔ አላረግኩም ሳሚ እውነት ነው። አንድ ፍቅሩ እጅ ሰጥ ብላችሁ እርስ በራሳችሁ ራሱ እየተባላላችሁ ማለት ነው። አሁን ይሄ ማለት ነው ማሸነፍ የሚባል አማርኛ የለም። ታውቃለህ? እኔ የምልህ አንተ ስተኛ ነህ? ስተኛ ክፍለ ጦር ነህ?
ኬቷ ትበቃለች። መቼም ነው መቼም አታሸንፉ። ይሄ ነው እኮ ብታሸንፉት አታሸንፉ። መቼም ሳይሆን መሸነፋችሁን አስረግጬ ልነግርህ ነው። የሞትክ እንኳን ማይገባ አስከሬኑን አነሳው። የማረካችሁት ፋኖ ካለ ለምን አታሳየን? የማረከው ፋኖ ካለ አሳየን። እኛ የማረክነውን መከላከያ እናሳይህ። አንተ ግን የማረከውን ፋኖ አሳይ። ቆይ ይልክልሃለሁ። ስሙ ማርያምን እልክልሻለሁ። ችግር የለውም። እሱን አታስቢ። ስሚ ሸበጣችሁ ራሱ ማለት ነው። ሸበጡ ነው እኮ ያስቸገረን እኛ። ሌላ ሳይሆን ሸበጡን ለምንድን ነው የምትሉ? ቆይ እናንተ ስትራሮጡ ማለት ነው። ለምንድን ነው የምትሮጡ? ለምን አትዋጉም ነው? ሸበጡን ቆይ ችግር የለውም እልክልሻለሁ። ማርያምን አሳየው። መቶ አለቃ ሲማርከው አሳየው። ዙም አድርገው እስኪ አምጣ አሳየን። ቪዲዮ አብራየው አሳየነኛ እኛ ማለት ነው። ስሚ መቶ አለቃ ግን ኧረ እኛ ችግር የለብንም። ምን ይሄ ማለት ነው ይሄ ስለተማረከ ማለት ነው። ስሚ ማሸነፌን እያሳየው ነው። ኧረ ይሄ ችግር የለብንም እናንተ ማለት ነው። ፍቅሩ ራሱ እሺ ችግሩ ምንድን ነው? አይ አሁን ይሄን አሸንፋችሁ ለምን ፍቅሩ እጅ ሰጣችሁ ብላችሁ ማለት ነው። ለምን እኛ ማለት ነው አንድ ወታደር ቤት 50 ወታደር ይመጣል። ጭንቅ የለብንም ስለሱ ማለት ነው። ግልጽ ነው። እናንተ ማወቅ አለባችሁ ማለት ነው። አንድ ፍቅሩ የደወለው ለምንድን ነው የምትባባሉ ነው? ይሄ ነው የገረመኝ ነው። እኛ ምንም እኮ አልተበላላንም። እንኳን ፍቅሩ ማለት ነው። እሺ ሸበጡን ለምንድን ነው የምትሉ? ሸበጡን ለምን ሸበጣል? እስኪ ያሳየኝ በማስረጃ ልድገምልህ። ሌላ ማስረጃ እኛን ማለት ነው። እቺን ባንዲራ እያየሽ ነው፣ ግን ባንዲራውን ብቻ እኛ ማለት ነው ለዚችና ለዚች ብቻ ምን ሞተ ቪዲዮ አብራችሁ ታይም ማወቅ አለባችሁ። ኧረ ምንድነው አንተ ደግሞ ወደ አካል እንዳይመጣብህ መከላከያ እንደ ኳላ ዝም ብለህ ምንድነው ወደ አካል ኳላ ለምትከታተል ደግሞ አንተ የሀገር መከላከያ ሳትሆን ኦሮሞ ፍራቸው ራሱ ይሄ አስታውቃል እኮ ይሄ እናንተ ፍራቸው ማለት ነው። ቆይ እኔ ልክልሻለሁ። እናንተ ደግሞ ዝም ብለሽ ማለት ነው ዝም ብለሽ ችጋው ነው ወርጅ ዝም ብለሽ ብራስቲ ልብ ካለ አንተ ቪዲዮ አብራዝም ለመቀደዳ ቀዳዳ እስቲ አረ እንደፈለግሽ ይሄ ነው ማርገበግበ ካለ በቆለብንም ቆይ ይሄን አረ ና ጭንቅ የለብንም። መማረክና አባታችን ተማርኳል። እኛ ምንም ተደግመናል። በልስ ምን ጊዜ ምርኮ ነው አባታችሁ ግቡ። ለማንኛውም እንደሚላሳችሁማ ቢሆን ጥሩ ነበር እኮ ሸበጣችሁ ራሳውን ኩንታል እየሞላ ነው። አባታችሁ ግቡ። አባታችን ተማርኳል። እኛም ተደግመናል የሚለው አስቡ እስቲ። ቆይቶ መከላከያ እንኳን ካንተ ደሜኛ ማለት ነው። ኦሮሞ ለምን ትፈራለህ? በቪዲዮ ውጣ እናውራ። እኛ ማለት ኢትዮጵያውን ኦሮሞ ደግሞ ኪንግ ነው። ታውቃለሽ ኦሮሞ ኪንግ መሆናችን በቪዲዮ ውጣ አረጋ ወይ ውጣ አንተ ደንቆሮ ደግሞ ኦሮሞ ከመጨረሻ ኪንግ መሆናችን እናንተ ታውቃላችሁ። ይሄንን ውሻማ ተከላከል አይደለም መከላከያ ማለት ነው። አንተ በመሰረቱ እያጠናችሁ ግቡ። ዜናው አባታችን ተማርኳል እኛም ተደግመናል የሚለው በደንብ አጥኑ። መከላከያ ሰራዊት መከላከያ ሰራዊት የምን ጾም ታውቃለህ? የወሊድ መከላከያ ነው። በቪዲዮ ውጣና እንይ። ነገ ደግሞ ተመልሰህ ተማርክ ያለው ውሻማ አትከላከል። ጀግና ነው። እግዚአብሔር እናንተ ስለምናመጣ ቪዲዮውን ክፈት። አይከፍትም። ኧረ ችግር የለብንም ማለት ነው። እኛ ያው ፎቶውን ተከታታይ ይበናል። የተማረከው መከላከያ 10 ጅል ናቸው ሲጀመር ማለት ነው። ኧረ እባክሽ ሳሚ ሙዚቃ ጋብዝልኝ። ጭንቅ የለብንም እኮ ሳሚ ሙዚቃ ጋብዝልኝ። ተማርኳል እኛም ተደግመናል። ኧረ እባክሽ አባታችን ተማርኳል እኛም ተደግመናል። አሁን ሸበጡን የት እናድርግ እስኪ? አሁን ሸበጡ ተነጋገሩ። ኧረ እኛ ሰዎቹን የት እንጣላቸው? አንተ ለሸበጥ መጣ ሸበጡን እንዴት እናድርግ እስኪ? እንሽጥ ወይንስ እንዴት ነው? ለእናንተ መልሳችሁ እንደ አፈር ብላችሁ መጀመሪያ አንድ መከላከያ ለሀገር ነው የሚለውን መራ ኦሮሞ ይገዛሉ። እዚህ ጋር ተሰብስቦ ደግሞ አሳሰብ ውጣ መጀመሪያ እንደዛ ይባላል።
እሱን በቃ አሪፍ አባት ላይክ ይሰጣል። ንጉስ ሞጭራችን ደግሞ እያሳየን ነው። ከሁለተኛ ክፍል ታፍሰህ ምናምን ገብተህ እዛ መውጫ ስላጣህ